ሎሬት ክቡር ዶክተር አብይ አህመድ እቺ ሀገር ተምሳሌት ሀገር፣ እቺ ሀገር የከፍታ ሀገር፣ እቺ ሀገር የእድገት ሀገር፣ እቺ ሀገር የወንድማማችነት ሀገር እየሆነች እና ወደ ከፍታ ማማ እየወጣች ስለሆነ እኛ የምስራቅ ወለጋና የጎዱ ሰዮ ወረዳ ህዝቦች ሀገራችንን እንደ ሀገር እድገታችንን እንደ እድገት በመቁጠር ብልጽግና አይናችንን ያበራልንን አንድነታችንን ያለመለመልንን አብሮአችንን ያሳደገልንን ድርጅታችንን ብልጽግና እንምራት። የብልጽግና መለያችን የስንዴ ነዶ ነው። የስንዴ ነዶ ስንል የሀገር የኢኮኖሚ የግንባታ የብልጽግና አካሄዳችን በመሆኑ ስንዴን መምረጥ፣ ሰላምን መምረጥ፣ ብልጽግናን መምረጥ፣ ሰላምን መምረጥ፣ አብሮን መምረጥ፣ አንድነትን መምረጥ ሀገርን ወደ ከፍታ ይዞ መሄድ ስለሆነ ብልጽግናን ይምረጡ። አመሰግናለሁ።